አሁን ሰዓቱ 3:30 ሆኗል። ዛሬ አርፍጄ ነው የተነሳው። በጣም ይህን ሳምንት የእንቅልፍ ሩቲን ተዛብቷል እና ስቲል ፊቴን ራሱ አልታጠብኩም። ብቻ ፊቴ ልታጠብ ምናምንና ውሏችን ምን እንደሚመስል አብረን እናያለን። ዛሬ ተክለ ሃይማኖት ነው፣ እናስቀድሳለን እንደ እግዚአብሔር ፍቃድ። ሌሎች ነገሮችን እናደርጋለን። እንይ እስኪ። ፊቴን ታጥቤ ጨርሻለሁ። ምንም ኤክስፔሪንስ የለኝም፣ እንዴት እንደምቀርጽ ምናምን እንዴት ኤዲት ማድረግ እንዳለብኝ አላውቅም። ጀስት ኤክስፔሪንስ ነው በቃ። ቀጣይ የማደርገው ነገር ጸሎት ነው። የዚህ ቀናችን ምን እንደሚመስል አብረን እናያለን። ማርያም ማርያም ልበል እረፍቴ ሆይ በስምሽ ልትዘለል ፍቃድና ጸሎት አድርጌ ጨርሻለሁ። ቀጣይ የምናደርገው ነገር መጽሐፍ እናነባለን ማለት ነው። ይህ መጽሐፍ ዶፓሚን ዲቶክስ ይላል። 4 መጽሐፎችን ነው በአንድ ላይ የያዘ እና አንብቤ ጨርሻለሁ። በይዘው ድጋሚ እያነበብኩት ነው። ኖት ምናምን እያስኩ የሆነ ኖትቡካችን አለ። ኖትቡክ እያስኩ እያነበብኩት ነው እንጂ አንድ ጊዜ ጨርሻለሁ። በጣም መጽሐፍ ሳነብ ሚኒመም 2 ጊዜ ማንበብ አለብኝ። ማለት አንድ ጊዜ ካነበብኩ ምንም እንዳነበብ ነው አይቆጠርም ብዙ ጊዜ። እና ህይወታችን ላይ አፕላይ ማድረግ የምንፈልግ ከሆነ ያነበብነውን ነገር ግዴታ ሚኒመሙ 2 ጊዜ ማንበብ አለብን። ከቻልን ደግሞ ከዛ በላይ ማለት ነው። እና ይህ መጽሐፍ አነባለሁ። በጣም ዋናው ሀሳብ ምን መሰላችሁ? ከስሙ እንደምትረዱት ዶፓሚን ዲቶክስ ነው እና በቃ ስፔሻሊ የሚያወራው ስለ ሶሻል ሚዲያ በቃ ቶሎ ዶፓሚን ሪሊዝ እንድናደርግ የሚያደርጉ ነገሮች አሉ። ስክሮል ማድረግ፣ ጣፋጭ ምግብ መብላት፣ ቪዲዮ ጌም መጫወት ምናምን እና ኦቨር ስቲሙሌትድ ስንሆን ኖርማል ስራችን ልክ እንደዚህ መጽሐፍ ማንበብ መማር ምናምን ያስጠላናል። ኦቨር ስቲሙሌትድ ስንሆን ወይም ደግሞ በእነዛ ነገሮች ደስታ ስናገኝ አይምሯችን ምን ብሎ ያስባል? በእነዛ ነገሮች ደስታ እያገኘው ስለሆነ እዛ ጋር ለምን እዚህ መጥቼ የሚያስጠላኝን ነገር አደርጋለሁ ብሎ ያስባል። እና የምን ኦቨር ስቲሙሌሽን ሌቭላችን በመቀነስ የምንፈልጋቸው ስራዎች ላይ እንዴት ትኩረት ማድረግ እንዳለብን በደንብ የሚያብራራ መጽሐፍ ነው። እንደነገርኳቸው 4 መጽሐፎችን በአንድ ላይ የያዘ ማለት ነው። አሁን ቀጣይ የማደርገው ነገር ይህ መጽሐፍ አነባለሁ። ከዛ ደግሞ በዛው ቀጥዬ የማየው ቪዲዮ ይኖራል። ያው መማረው ነው ዩቲዩብ ላይ። ዩቲዩባችን ከፍተን ቪዲዮአችን እናያለን፣ እንማራለን። ከዛ ደግሞ እንቀጥላለን። መጽሐፍ አንብቤ ጨርሻለሁ እና ቪዲዮ ላይ ነበረ። ዋይፋይ አልሰራለ። እንግዲህ ምንም ማድረግ አይቻልም። ቪዲዮ ስላላየሁ አሁን ሜዲቴት እናደርግና ከዛ ሻወር እንወስዳለን። ከዛ እንሄዳለን ወደ ቅዳሴ ማለት ነው። ሌትስ ጎ። ሜዲቴት አድርጌም ሻወር ወስጄም ጨርሻለሁ። አሁን ልብሳችንን እንልበስና ቀጥታ ወደ ቅዳሴ ነው የምንሄድ። ሰዓቱ አሁን 5:20 ሆኗል። እንደርሳለን። አሁን እንደርሳለን። ልብሳችን እንልበስ። ልብሳችን ለብሰናል። አሁን ደግሞ ነጠላችን እንልበስ። ጫማ እንቀር መሄድ ብቻ። በቃ 5:30 እየሆነ ነው፣ እየወጣን ነው። ያው እዛ ብዙ ለመቅረጽ አይመች ቤተክርስቲያን ስለሆነ የቻልኩት አቅም ግን ትንሽ ለመቅረጽ ሞክራለሁ።
ከዚህ በኋላ ስንመለስ ነው ማለት ነው መቀርጽ። ያው እዛ ብቀርጽም እኔ አላወራም፣ ጀስት ቪዲዮ ብቻ ነው የሚሆን። ስለዚህ 9 ሰዓት እስከምንመለስ ድረስ ይመቻችሁ። ወደ ቅዳሴ እየሄድን ነው። ጉንፋን አላመመኝም ግን በጣም እያስነጠሰኝ ነው። ብቻ ኤክስፔሪንስ ማድረግ እፈልጋለሁ ውጭ ላይ መቅረጽ። ለዛ ነው ይሄ የያዝኩት። ብቻ ይመቻችሁ። እየሄድን ነው አሁን። በቻልኩት አቅም ለመቅረጽ እሞክራለሁ። ይመቻችሁ። ደስ ከሚል የቅዳሴ ሰዓት በኋላ ተመልሰን ቤታችን ደርሰናል። ምሳ እንብላ፣ ሌሎች የምንሰራቸው ነገሮች ይኖራሉ። ሌትስ ጎ። በጣም ጸዴ ምግብ ነበር። ለዛም ነው ከዚህ ወደዚህ የቀየር ነው። ያ ምሳዬን በልቼ ጨርሻለሁ። ላርፍ ነበር ትንሽ፣ ግን ሰዓቱ በጣም ሄዷል እና ጠዋት ዋይፋይ እምቢ ብሎኝ ያላየሁት ቪዲዮ ስላለ እሱ ነው ያለው። ከዛ ደግሞ ሌላ የምሰራው ነገር ይኖራል። እነዚህ ነገሮች ቲክታክ ቪዲዮን መቅረጽ አለብኝ፣ ፖስት ማድረግ አለብኝ ዛሬ። እነሱን አድርገን እነዚህን 3ቱን ነገሮች እናድርግና አሁን 20 ጉዳይ ለ11 ነው 12 ሰዓት ተኩል ምናምን እንጨርሳለን። ከዛ 12 ሰዓት ተኩል እንወጣለን፣ ትንሽ ወክ እናደርጋለን። የሚሆነውን አብረን እናያለን። ይመቻችሁ። ጨርሰናል አብዛኛው ስራዎችን። አሁን ስንት ሰዓት ነው? ቆይ እስኪ አንዴ ልየው። 12 ሰዓት ከ20 ይላል። ስራዎችን ጨርሻለሁ። ቲክቶክ ቪዲዮም ቀርጫለሁ። ማየት የነበረብኝ ቪዲዮ አይቻለሁ። ሌላም ስራ ሰርቻለሁ። አሁን 12 ሰዓት ተኩል እየሆነ ነው። ወክ ልናደርግ እንወጣለን። ጸዴ ንፋስ እንቀበላለን እያመሰገንን ማለት ነው። ብቻዬን ነው ወክ ማድረግ። ብቻዬን መሆን እንዴት እንደሚያስደስተኝ ይዋብ ነው አይዲያ። የምር በጣም ነው ደስ የሚለኝ ብቻዬን ሰው እና አብዛኛውን ጊዜ በቃ ዛሬም እንዳያችሁት ቀኔን ረዥም ሰዓት ብቻዬን ነው ማሳለፍ። በቃ ክላሴም ውስጥ ብቻዬን ነኝ። የሆነ ቅዳሴ ሲሄድ አንዳንዴ ከሰው ጋር ጓደኞች አሉኝ፣ ከእነሱ ጋር እሄዳለሁ ወይ ብቻዬን እሄዳለሁ። ወክ ሳረግ ብዙ ጊዜ ብቻዬን ነው የሚሄድ። በቃ ደስ ይለኛል ብቻዬን መሆን፣ ኢንጆይ ማድረግ ንፋሱን ምናምን እና አሁንም ብቻችን ወጠን ወክ እናደርጋለን። ስንመለስ ደግሞ ምንሰራው ነገር ይኖራል። ብቻ እግዚአብሔር ይመስገን። ሌትስ ጎ ወደ ወክ። አው ንፋሱ ደስ ሲል ማርያምን ብቻ በጣም ጸዴ ነው።
በደንብ ወክ አላደረኩም ወይ ወጭ ሳለ ሰው አግኝቼ ነበረ ምናምን እና ቪዲዮም ብዙ መቅረጽ አልቻልኩም። ወክም አላደረኩም። መቼ አሁን 1 ሰዓት እና ደግሞ እንግሊዝ ጨዋታ አላት ብሎኛል። 1 ሰዓት እና ኳስ ማየት ያዝናናኛል። ሶ አሁን ከፋሚሊ ጋር ቁጭ ብለን ከፋሚሊ ጋር ጊዜ እያሳለፍን ኳሳችንን እናያለን። ከዛ ደግሞ የሚሆነውን አብረን እናያለን። ያ እንዲህ እያልን ብቻ ወደ መጨረሻው ደርሰናል። ኳስ የተጸዴ ጨዋታ ነበር። እንግሊዝ ከባድ ነበረች። ብቻ እንደምንም ብላ አሸንፋለች። ይህን ቪዲዮ ፖስት የማደርገው አልፎ ነው። በእርግጥ ግን ዛሬ የእንግሊዝን ጨዋታ ነበር ያየው። ከፋሚሊ ጋርም ጸዴ ታይም ነበረን፣ እግዚአብሔር ይመስገን። ሶ አሁን የምናደርገው ምንድን ነው? 3 ሰዓት ሆኗል እና ኮድ እናደርጋለን። ትንሽ ፓይተን እማራለሁ እና ለ30 ደቂቃ በየቀኑ በቻልኩት አቅም ኮድ ለማድረግ ሞክራለሁ። ሶ ትንሽ ኮድ አደርጋለሁ። ከዛ ጨርሻለሁ ሙሉ በቃ። የዛሬ ቀናችን ይሄን ይመስላል። እዚህ ጋር ልጨርሰው። ያው ተመስገን በጣም አሪፍ ቀን ነበር። አስቀድሰናል፣ መጽሐፍም አንብበናል፣ ሌሎች ነገሮችንም አድርገናል። በጣም አሪፍ ቀን ነበር፣ እግዚአብሔር ይመስገን። እስከ ሰዓት ይህን ቪዲዮ ካያችሁ በእውነቱ እግዚአብሔር ያክብርልኝ። በእውነቱ ብቻ እስከ ሰዓት ካያችሁ ደግሞ ሰብስክራይብ እንድታረጉ ላይክም እንድታረጉ ሳፖርት ይሆነኛል ለእኔ ማለት ነው። እና በጣም ቀናችን ከሞላ ጎደል ይሄን ይመስላል። ይህን ሳምንት እንዲሁም የእንቅልፍ ሩቲን የተበላሽቶ በጣም አምሽቼ ነው እየተኛ የነበረ። ዛሬ ለማስተካከል እሞክራለሁ 4 ሰዓት በመተኛት ብቻ። ከሞላ ጎደል ቀናችንን እንደዚህ ነው የምናሳልፈው። አመሰግናለሁ እስከዚህ ሰዓት ያያችሁ ሰዎች። ማለት ደህና ደሩ። በቃ እዚህ ጋር ልጨርሰው። ይመቻችሁ።